ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም እውነት ለመናገር ሁላችሁ ዝም ብላችሁ ኢትስ ኦኬ። እንግዲህ ዛሬ ማለት ነው የሃርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርሶ ነው ማለት ነው። በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። አቶ ብርሃኑ የምትናገረው ነገር ካለ እስኪ አሳልፍ ይልስ። አመሰግናለሁ አዶናይ በወጣቱ ዘንድ በጣም ተወዳጅና ተጽዕኖ ፈጣሪ በሶሻል ሚዲያ ተጽዕኖ ፈጣሪ የሆንክ ልጅ ነህ። በኢትዮጵያ ደግሞ ያንተንም አላማ የሚደግፍ ከ25000 ህጻናት በላይ በልብ ህመም ይሰቃያሉ። እነኚህን ህጻናቶች ለመደገፍና ለማከም ወደ አሜሪካን ተጉዘን በአሜሪካን የሚገኙ ወንድሞቻችንን ኢትዮጵያውያን ሆነ የውጭ ዜጎችን በማስተባበር ለ100 ህጻናት ልጆች ለማሳከም ታርጌት ያደረገ ጉዞ ነው የምናደርገው። በዚህ ደግሞ ትልቅ ተጽዕኖ እንደምትፈጥር አምናለሁ። እግዚአብሔር የዛን ጊዜ ያሳየን። ከማርች 13 ይጀምራል ካምፔኑ። ከዛ እስከ 21 ይዘጋል ማለት ነው። ተዘጋጁ፣ እንመጣለን። let's go ኢስታንቡል ጀነራል ሆስፒታል ዛሬ ካምፔኑን በአሜሪካ ያስጀምራል። ይህንን ውብ ኬክ ማሪዮት ሆቴል አቅርቦልናል። እባካችሁ ሁላችሁም ጠጋ በሉና እጃችሁ ባይደርስም እስኪ ሁላችሁም እናዚያት ሁላችሁም ሁሉም እጁ ጠጋ ና ዶክተር ና ግባ የታባ ጨብጨባ ሁሉ ካሜራ ይዟል ነገር ህጻናትን ልብ ቀዶ ጥገና ለማድረግ ዛሬ በአሜሪካ ለሚጀምረው ካምፔን ከአዶናይ ጋር ተጀምሯል። እንኳን ደስ ያላችሁ። ሞቅ ያለ ጭብጨባ ይፈልጋል። ነገራችን ላይ የህርት በአሜሪካን ብቻ አይደለም የተመሰረተው፣ በኢትዮጵያም ፍቃድ አውጥቶ ህጋዊ ፍቃድ አውጥቶ ጨርሷል። የኢትዮጵያውን ኤፕሪል 24 ላይ ከጣሊያን ሀገር መጥተው 50 ልጆች ከሰሩ በኋላ ትልቅ ላውንች እናደርጋለን በኢትዮጵያ ሀገር ያለው ሐኪሞቻችን እንደዚህ ከልብ በሆነ መልኩ መልእክትም ስላስተላለፋችሁ ክቡር ዶክተር ሳሙኤልም እንደዚሁ 20 ሚሊዮን መነሻ ብር ስለሰጡን ለፋውንዴሽኑ የህንፃ ግንባታ በጣም እናመሰግናለን። አሁን ሁላችንም ወደ ግብዣ ስነስርዓት እንሄዳለን። መንገዱን ነጻ ታደርጉና ሁሉንም ወደ ዛሬ ይመጣላችሁ ከኃላፊዎቻችን